እስኪ እናንተ አንድ መደም ቤት ውስጥ ለስንት ዓመታት ያክል ሰራችሁ? ኮሜንት ላይ አስቀምጡልኝ። የዛሬ ደንበኛዬ አንድ ቤት ውስጥ ለ15 ዓመታት ያክል ሲያገለግሉ ቆይቷል። ይህ ነገር ሪከርድ ይመስለኛል። ከዚህ በላይ ካለም እንደዚሁ ኮሜንት ላይ ያደርጉልኝ። የዛሬ ደንበኛዬ እናት ናቸው። እዚህ ቤት ውስጥ ለዚህ ሁሉ ዓመታትን ሲያገለግሉ ቆይተው አሁን ላይ ታዲያ ባጋጠማቸው ድንገተኛ አደጋ ምክንያት በወገባቸውና በእግራቸው ላይ ባጋጠማቸው አደጋ ከዚህ በኋላ እንደ ልብ እየተንቀሳቀሱ ለመስራት ስለማይመች ከዚህ ሁላ የስደት ዓመታት ቆይታ በኋላ ወደ ሀገር ቤት ለመግባት ወስነዋል። እቃዎችንም ደግሞ እንደምታዩት አዘጋጅተው ነበር የጠበቁን። ከዚህ በፊት ካርጎ ያነሳውላት አንድ ደንበኛ ነበር ስልኬን የሰጠቻቸው። አሉበት ቦታ ተገኝተን አላይን ድረስ እንግዲህ ስደት በቃኝ ብለው ስለሆነ የሚሄዱ ትንሽ እቃቸው እንደምታዩት በዛ ብሏል። እነዚህን ሁላ እቃዎች እንደዚህ አድርገን ካዘጋጀን ከጨረስን በኋላ እንግዲህ ወቅቱ የገና በዓል ዋዜማ ስለነበር የምታዩት ዶሮ ተሰርቶ ነበር የጠበቀን። የእናት እጅ ነው መቼም አጣጥመን በልተን ዛሬ ደንበኛችንን እቃ በእንደዚህ አይነት መልኩ አንስተን ውለናል። ሳሚ ካርጎንን ከተባበሩት አረብ ኤምሬት ይመቻችሁ።